ዓፊያ ከሰጠ ሁሉ ነገር አለ والله الله ዓፊያ ከነጠቀ የፈለገ ነገር ቢሰጥክ አትደሰትበትም ያንን ወቅ ስትበላ ሊጣፍጥ ስትጠጣ ሊጣፍጥ ስትለብስ ሊያምርብ ሰዎች ሊወዱና ሊያቀርቡ የሚችሉት والله ዓፊያ ሲኖር እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ ከዛ በኋላ ማለት ነው ፋይል ዝግ ውበትህ ዓፊያ ከስልምና الزمن النبي عليه الصلاة والسلام حديث إمام الترمذي حديث أبو بكر الصديق رضي الله عنه النبي عليه الصلاة والسلام قالوا اسألوا الله العفو والعافية فإن أحدا لم يعط بعد اليقين خيرا من العافية الله سبحانه وتعالى سلام مونن النات إينان مالنو ملالساچو طيقوت لمنوت عندم سو كيقين بوالا كأمنت بوالا كسلمنا كإيمان بوالا تلك يونا ملكام يونا نقر عالتستم كاتئنا يبلت على النبي عليه الصلاة والسلام كأسلمنا بوالا تلك عافية تبلو ميقوترو تلك صقا عافية تئنا وبتهنا والله باينورهم وهاتتتا بالتنيام عافية اسكال رسول نقر عليك بليون نورو ግን ዓፊያ ብታጣ ሁሉ ነገር አታል ያንን ነው ስለዚህ አትበሳጩ አልহামዱሊላህ እስራም ሲኖር አልহামዱሊላህ እስራም ሳይኖር የመእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ መሆን አለበት ስለዚህ ሳሊህ ምንድነው ያሉት ለልጃቸው قد سلم دينك وجسمك ومالك وعيالك فأكثر الشكر لله تعالى الله بدينك اسكال فتنه درس بدينا اسكال فتنه درس يسطهن ነገር ወስዶ ማለት ነው እስካል ነስ ያኒ እስካል ወሰደበ ድረስ በሰጠህ ቤተሰብ እስካል ፈተነ ድረስ الله ሁሉን ነገር ሰጥቶካል ትልቁ ፈተና ታውቃላችሁ በዲን መፈተን ነው በዲን ተፈተነና አልተፈተንም አልহামዱሊላህ ስለዚህ አሁን የምናየው ነገር ልክ አላህ ማለት ነው ምንም አይነት ጸጋ ያልሰጠን መስሎ ስንበሳጭ ራሳችንን ስንበላ ራሳችንን ስንወቅስ ነው የምንውለው ዓፊያ አለክ ለዛም ነው ዑለማዎች ምን ይላሉ العافية إذا دامت جهلت وإذا فقدت عرفت الله سبحانه وتعالى يسطت يعني لسو ልጅ የሰጠው ጸጋ ማለት ነው أن يقتلش منم ساتون يقتلش እንደሆን ትረሳለች ነገር ግን አላህ Subhanahu Wa Ta'ala የሰጠውን ዓፊያ መልሶ የወሰደበት እንደሆን ደግሞ አሃ አላህ የሰጠኝ ነገር ለካ ትልቅ ነው የሚባለው ነገር አሁን ትዝ ይለዋል ለዛን ዑለማዎች ረህመቱላህ ዐለይሂ على الجميع من ይላሉ العافية تاج على رؤوس الأصحاء لا يراه إلا المرضى عافية مالن بسول ጭንቅላት ላይ ተቀመጠች ቆብነች የቆብነቷ ማለት ነው ማዕረግን የሚያውቀው ጤና ያጣ ሰው ነው ስለዚህ ዓፊያ الله عافية كسط ሁሉ ነገር አለ ለዛን ነብዩ አለይሂ ሰላም ሐዲስ ኢማም الترمذي حديث عبد الله بن عمرو حديث عبد الله بن محسن الخطمي رحمة الله عليه النبي عليه الصلاة والسلام من يلاله من أصبح منكم آمنا في جسمه آمنا في سربه معافا في جسده وعنده قوت يومه فأكأنما حيزت الدنيا بحذافيرها كنا أنت مال النوم من نجر ساينكاو من ما ينتشجر سايقت ما ينقاس አሁንም ማለት ነው ሰውነቱ ሙሉ ሆኖ ከምንም አይነት በሽታ ተጠብቆ ማለት ነው ጧትን የገባ ያነጋሰው እሱ ዘንድ ማለት ነው ለቀኑ የሚበቃው ቀለብ ኖሮት ያነጋሰው يلزال يعني الزاد يعني سبحانه فأكأنما حيزت الدنيا بحذافيرها لكتش دنيا كطرف كطرفا تسباسبالت እሱ ዘንድ ማለት ነው ልክ እንደ ተጠራቀመችለት ሰው ይሉናል ነብዩ አለይሂ ሰላቱ ወሰለም معافا في جسدي ጤና ያለው ምንም አይነት በሽታ ሳይነካው والله ያነጋሰው ልክ ዱንያ ከጠረፍ እስከ ጠረፍ እንደተሰባሰበችለት ሰው ዓፊያ
ጭቅጭቅ አያስፈልግም ኒክ والله እኔ ሱብሃንአላህ የለም አጣን ገባን ችግር اخي ወንድሞቻችን ዛሬ ብዙ ነገር ይሆኑ في سوريا وفي السودان وفي كل ليالي البوك الاسلامي يعني سبحان الله ብዙ አገር ስናይ ዛሬ እኮ ብዙ ነገር ይሆኑ ነው አይደል እንዴ እነሱም ይፈልጉት ዛሬኛ ያለንበትን ጸጋ ነው እኛ ግን ያንን ሁላ አልሆንም ከዛም ጋር ግን እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ራሳችንን እንገዝሳለን ልክ ማለት ነው ምንም እንዳልተሰጠሰው እነሱ ስታዲያ ምን ይበሉ ያንን ሁላ ግን ሆነው ማለት ነው የሚገርመው ከኛ በላ አላህን አመስገኝናቸው አልহামዱሊላህ አላህ ቤተሰቦቻቸው ሞቱ አልহামዱሊላህ የሚበሉት የሚጠጡት የለ አልহামዱሊላህ ቤታቸው ፈርሶ አልহামዱሊላህ ጤናቸውን አጥቶ አልহামዱሊላህ እኛ ግን በተቃራኒ ሱብሃንአላህ ይውላ እኛ ጋር ያለ እንበሳጫለን ራሳችንን እንበላለን ራሳችንን እንወቅሳለን ምንም አይነት ጸጋ እኛ ጋር እንዳሌለ አድርገን ራሳችንን እንቆጥራለን ስለዚህ ኸዋኔ አላህ የሰጠንን ኒዕማ መልሶ ወስዶብን እኛን ሱብሃንአላህ አሁን ከምናለቅሰው በላይ ማለት ነው ደም ሳናለቅስ አላህ የሰጠህን ጸጋ ትልቅ ጸጋ ነው ብለን አላህን እናመስግን